በትግራይ ክልል ህጻጽ በሚባል ከተማ ውስጥ ማለት ነው ከፍተኛ የሆነ የራብ አደጋ ተከስቷል። በዚህም ራብ ባስከተለው ችግር ምክንያት 300 ሰዎች ህይወታቸው እንዳለፈም እየተነገረ ይገኛል። እንግዲህ ከአካባቢው በደረሰን መረጃ ነው፣ እውነት ይሁን ውሸት እርግጠኛ ባይሆንም ስለቆጥሩ፣ ነገር ግን እንደዚህ የተነገረ ይገኛል። በምስሉ ላይ እንደምትመለከቱት እጅግ በጣም ዘግናኝ ነው። ብዙ ቲክታከሮችም ወደ ቦታው እያቀኑ ይገኛሉ። እነ ጆን ዳንኤል እንደዚሁም ደግሞ አዶናይም እንደዚሁ የተለያዩ መልእክቶችን እያሳለፉ ይገኛሉ። ነገር ግን የመንግስት ሚዲያዎች እስካሁን አንድም ያሉት ነገር የለም። በተያዘ ዜና የትግራይ ክልል ጊዜያዊ አስተዳደርም እንደዚሁ ኮሚቴ አዋቅሯል እየተባለ ይገኛል። ያው እንግዲህ መረጃው ስለወጣባቸው ማለት ነው እና እጅግ በጣም አስደንጋጭ ነው። እውነት ለመናገር እኔም ደንግጫለሁ። በእነዚህ ምስሎች ሲዘዋወር ሳያቸው እጅግ በጣም ከባድ ነው። እንግዲህ ያው እናንተም እንግዲህ ሀሳብ ስጡበት፣ ምን ትላላችሁ? ነገር ግን አቅም ያላችሁ እንደዚህ ህጸጽ በሚባለው ከተማ ላይ ከተለያዩ ቲክቶከሮች እንደዚሁም ታዋቂ ሰዎች ጋር በመቀናጀት ማለት ነው ድጋፍ ብታደርጉ መልእክት እናስተላልፋለን። እንግዲህ እግዚአብሔር አምላክ ይድረስላቸው ነው የምንለው። ሌላ ምንም ምን የለም። ሌሎች አዳዲስ መረጃ እንደርስ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን፣ አብራችሁን ሁኑ። ይህን ቻናል ደግፉ። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ብታደርጉ ደስ ይለናል። መልካም ቆይታ። እጅግ በጣም ያሳዝናል። እኛም አዝነናል።